የፓርላማው ውይይት ነው የሚቀጥለው መቲና በፓርላማው ላይ ያልነውና አንዳንድ ያላቸውን ኃይለ ቃል ተነጋግረን ንግግሮችን እናስገባዎች ንግግሮችን አስቀድመን ወደዛ እንሂድ። የትኛው ይሻላል? አይ ቲንክ ያላቸውን ኃይለ ቃላት እነሱ የተናገሩ ብዙ ዘለፋም አካሂዷል። በቪዲዮዎች አልተካተቱም። አንዳንድ ነገሮች አሉ ብዬ ነው። መልካም ንግግሩን እናስገባው። እሺ አስገብተን ወደ እንትኖቹ እንገባለን። በጣም ብዙ አስገራሚ ነገሮችም የተባሉበት ነውና እንሰማለን። ከሁሉም በቅድሚያ የዶክተር ደሳለኝ ጫኔ ንግግር የ13 ደቂቃ ንግግር ነው ያደረገው። የመሰናበቻ ንግግር ማለት ነው። ሁሉንም ማቅረብ አልቻልንም። የ4 ደቂቃ ነው የመረጥነው። የ4 ደቂቃ ነው የመረጥንላችሁ። ዶክተር ደሳለኝ ጫኔ ያላትን ይችን ኃይለ ቃሏን አንዴ እናዳምጥ እስኪ። ዛሬ ስድስተኛው የፓርላማ ዘመን የ5ኛ ዓመት የመጨረሻ የመንግስት ሪፖርት የሚቀርብበት ቀን ነው። ላለፉት 5 ዓመታት ገዢው ፓርቲ የሚያጸድቃቸውን ህጎችና ፖሊሲዎች በጭፍን ሳልደግፍና በጭፍን ሳልቃወም ህዝባችን የሚገረፍበትን አለንጋ ያየሁ ድምጼን ሳላጠፋ የመንግስት አሰራሮችን ያለማወላወል ስተች እንዲሁም ለሀገሬ ይጠቅማል ያልኩትን ሐሳብ ሰነዝር ቆይቻለሁ። የዚህ የስልጣን ዘመን ትዕይንት መጋረጃ ከመዘጋቱ በፊት ግን የኢትዮጵያ ህዝብ ነባራዊ የኑሮ ሁኔታ የየዕለት ተግዳሮትና ጭንቀት እንዲሁም ይህንን አስቸጋሪ የኑሮ ሁኔታ የወለደውን የመንግስቱን መዋቅራዊ ድክመት የዚህ ዘመን የማይታበል የታሪክ እውነት አድርጌ በታሪክ ፊት ለመመስከር እወዳለሁ። ይህንንም ለማድረግ ማጠቃለያ አስተያየቴና ጥያቄ እንደሚከተለው አቀርባለሁ። 1. የ5 ዓመቱ የኢትዮጵያውያን ተግዳሮቶች። ክቡር ጠቅላይ ሚኒስትር፣ ላለፉት 5 ዓመታት የኢትዮጵያ ህዝብ የከፈለው ዋጋ እጅግ የበዛና ከባድ ነው። እርስዎ ስልጣን ላይ ሲቀመጡ የገቡት የሰላምና የብልጽግና ቃል ኪዳን ነበር። በተግባር ግን ያየነው ተገላቢጦሹን ነው። የሰሜን ኢትዮጵያ ጦርነት ያስከተለው አስከፊ ሰብአዊ ውድመትና ጠባሳ ሳይሽር ዛሬም በአማራ፣ በኦሮሚያ፣ በጋምቤላ፣ በቤንሻንጉል ጉሙዝና በሌሎችም አካባቢዎች የሚታዩት ቀጣይነት ያላቸው ግጭቶችና ጦርነቶች፣ ብሔርና ሃይማኖት ተኮር ጥቃቶች፣ እገታዎችና አለመረጋጋቶች የዜጎችን የመኖር መብት ነፍገዋል። በቅርቡም ከትግራይና ከኤርትራ ኃይሎች ጋር የሌላ ጦርነት ስጋት አሳሳቢ ደረጃ ላይ ደርሷል። በፖለቲካው መስክም የፖለቲካ ምህዳሩ መጥበብ፣ የሀገራዊ ተቃርኖች መስፋት ወይም ፖለቲካል ፖላራይዜሽን፣ የነጻ ሲቪል ማህበራት መቆስመን፣ በጋዜጠኞችና በሚዲያዎች ላይ እገዳዎችና እክሎች ዜጎች አማራጭ ድምፅ እንዳሰሙ አፍነዋቸዋል። በርካታ የፖለቲካ እስረኞችም ህገ መንግስታዊ የፍትህ ዋስትና ተነፍገው ይገኛሉ። ይህ አጠቃላይ የሰላም የጸጥታና የፖለቲካ ውድቀት የፓርቲው የተሳሳተ ፖለቲካዊ ፍልስፍናና ብሔራዊ አንድነትን በተግባር ማምጣት ያቃተው የመደመር ትረካ መዋቅራዊ ስብራት ውጤት ነው። 2. ስልታዊና መዋቅራዊ ስህተቶች። መንግስት የችግሮቹን ስራ መሰረት ትቶ ምልክቶችን ብቻ የመቀጥቀጥና በቁጥር ጨዋታ ህዝብን የማደናገር አካሄድ እየተከተለ ነው። በተላከልን የመንግስት አፈጻጸም ሪፖርት ላይ የሀገሪቱ ኢኮኖሚ በ2018 በጀት ዓመት 10.2 እንደሚያድግ፣ የግብር ገቢ 1.5 ትሪሊዮን ብር መድረሱን፣ የሸቀጦች የወጪ ንግድ 11 ቢሊዮን ዶላር ማስገኘቱንና የውጭ ሐዋላ ፍሰት 7.7 ቢሊዮን ዶላር መድረሱ ተገልጿል። ነገር ግን እነዚህ የቁጥር ስኬቶች የዜጎችን የኑሮ እውነታ ፍጹም አይወክሉም። እንዲያውም መሬት ላይ ካለው እውነታ ጋር በጽኑ ይጋጫሉ። ምክንያቱም አንደኛ የኑሮ ውድነትና የዋጋ ግሽበት ከገቢያችን ጋር አልተመጣጠነም። ሪፖርቱ ውስጥ ከግንቦት 2018 ዓ.ም አጠቃላይ የዋጋ ግሽበት 13.4፣ የምግብ የዋጋ ግሽበት ደግሞ 15% ደርሷል ይላል። ይህን ግሽበት ለመደጎም መንግስት 379 ቢሊዮን ብር ማውጣቱ ቢገለጽም በተግባር ግን ባለፉት ዓመታት የተተገበረው የማክሮ ኢኮኖሚ ማሻሻያ ዝቅተኛውን የማህበረሰብ ክፍል ለከፋ ድህነት በዳረገበት ሁኔታ ላይ እንገኛለን። ማሻሻያውን ተከትሎ የመጣው ሰማይ የነካ የዋጋ ግሽበት በሚሊዮኖች የሚቆጠሩ ዜጎችን የመግዛት አቅም ሙሉ በሙሉ አሳጥቷል። ይህንንም ተከትሎ ቋሚ ደሞዝ የሚከፈላቸው የመንግስትና የግል ድርጅቶች ሰራተኞች፣ ዝቅተኛ ገቢ ያላቸው የከተማ ነዋሪዎች፣ አነስተኛ ነጋዴዎች፣
አነስተኛ ይዞታ ያላቸው አርሶ አደሮችና አርብቶ አደሮች ወገኖቻችን በስውር ረሃብ ውስጥ ወድቀዋል። የቤት ኪራይ ከአብዛኛው ዜጎቻችን ወርሃዊ ገቢ በላይ ሆኗል። በአሁኑ ወቅት በሀገራችን መካከለኛ የሚባል የህብረተሰብ መደብ ጠፍቶ ጥቂት እጅግ የበለጸጉና አብዛኛው በድህነት የሚማቀቅ ሁለት መደቦች ሆነዋል። በመጨረሻም ጥያቄ መንግስቱ ላለፉት 5 ዓመታት ሲከተለው የቆየውን የፖለቲካ ችግሮችን በኃይል ከመፍታት ወደ ሰለጠነ የፖለቲካ ድርድር በመሻገር ሀገራዊ አቅምን የበሉትን የትጥቅ ግጭቶች በዘላቂነት ለመቋጨት ሁሉንም የታጠቁ ኃይሎች የሚጋብዝበት እውነተኛና አካታች የፖለቲካ ድርድር ለማድረግ እንዲሁም የህዝቡን መሰረታዊ ህልውናና የኑሮ ዋስትና ለማረጋገጥ የሚወስዱት በተግባር የሚለካ ግልጽ የሰላም የጊዜ ሰሌዳ ለማዘጋጀት ያለውን ቁርጠኝነት ቢያብራሩልን። እናመሰግናለን። ዶክተር ደሳለኝ ጫኔ ጠንካራ ጥያቄዎች ሃይላይቶቹን ነው የመረጥነው። ከዚህ ውስጥ የመረጥኩት እኔ ከደሳለኝ አባባል የተሰጠው የተስፋ ቃል ወደ ስልጣን ሲመጡ በሙሉ ወደ ተቃራኒ ሄደዋል መደመር ነው። ለዚህ ሁሉ መንስኤው ደግሞ በዋነኝነት አሁን የመደመር ትረካ መዋቅራዊ የስብራት ውጤት ነው የሚከተሉት ነው። በጊዜያዊ ማስታገሻዎች ሀገርን ረጅም መንገድ መውሰድ አይቻልም። ቀጠለና ግን በጣም የገረመኝ ደሳለኝ የሚበሳጭበት አብይም ብለው በታሪክ ፊት የመጨረሻ ንግግሩ ነው። ደሳለኝ ድክመትዎን እናገራለሁ፣ የመንግስቱን ድክመት በታሪክ ፊት መሰክራለሁ። ይሄን ላለው ነገር አብይ ምን ብሎ መለሰለት? እስኪ አንዴ አብይን እንስማው። መቲ ዶክተር ደሳለኝ ጫኔ ዛሬ ጥያቄ ንግግር ሲያደርጉ በጣም ደስ ያለኝ ነገር ምን ያክል መደመርን እንደበሉት ነው። እውነቴን ነው። በጣም ደስ ያለኝ ስለ ሚዛናዊነት፣ ስለ ክልል ኢምፓወርመንት እና ስለ ሀገር ዩኒቲ ኮሪደር ላይ ብቻ ሳይሆን ዳይቨርሲፋይድ ኢኮኖሚ ለመገንባት በጣም ትላልቅ ቁም ነገሮች አንስተዋል። ሙሉ በሙሉ የመደመር መንግስት እሳቤዎች ማለት ነው። ይሄ በነበረን ቆይታ አንዱ ከአንዱ ሀሳብ ተወራርሷል ማለት ነው። ሀሳባቸውን ሲሰነዝሩ ኮሪደር ብቻ መሆን የለበትም ማዳበሪያ ፋብሪካም አሉ፣ መሆን የለበትም ግድብም አሉ። ስለዚህ አቋማችን በብዙ ጉዳይ እየተቀራረበ ስለመጣ በጋራ ውስጡ ሲያር ላዩ ስቃል ነው። ሙድ መያዙ እኮ ነው። መልስ ሲያጣ ሙድ በመያዝ ሊያልፈው ፈለገ ማለት ነው። እሱማ እንትን ነው እኮ አንጀቱን ያጨሰው እንዴ። ድክመቶን የመንግስቱን ደካማነት በታሪክ ፊት የመሰክር ያው ምስክር ነኝ። ደካማ ነው እኮ አለው። በቃ እዛ ገሎታል። በቃ ይሄን ስላለው በቃ ምን ይበል ሌላ መልስ የለውማ። በቁጥር ጨዋታ እየቀለዱ ነው። በቁጥር ትሪሊየን ምናምን ግብር 10% እድገት ምናምን በሚል የቁጥር ጨዋታ ልትሸፍኑት አልቻላችሁ። በጊዜያዊ ማስታገሻ ሀገርን ረጅም መውሰድ አልቻላችሁም። የእርሶ የመደመር ትርክት ያመጣው ስብራት ውጤት ነው። በቃ ከዚህ በላይ የት ይገዛል ያለው መደመር ገብቷቸዋል ማለት መደመርማ ውጤቱ ይሄ ነው አለ እኮ ደሳለኝ። የመደመር ውጤት ይሄን ይመስላል በሚል ነው የተናገረው። እግዚአብሔር ይጠብቀው ነው ብለው የመጨረሻ ንግግር ነች ይቺ። የሳቅና የመደረሰ ንግግር ከውስጧ ሌላ ነገር ከሌላት መልካም በዚሁ የሚሆን ነው እና ዶክተር ደሳለኝ በጣም ለነበረው አገልግሎት ባለፉት 5 ዓመታት እሱ እንደተናገረው በፍጹም ሳይፈራ ካሁን በፊት አንዴም ታስሮ ነበር፣ ፈተውታል። አብይንም ስልጣን እስከሚለቅ ልቀቅ እስከሚል ድረስ ጠይቀውታል። አሁንም ወሳኝ ጥያቄ መጨረሻ ላይ አይተህ ከሆነ ሁሉን አቀፍ የፖለቲካ ድርድር በትጥቅ ትግል የሚታገሉትን ጨምሮ ምን ያህል ቁርጠኛ ነው ሀገሩን ወደ ሰላም ለማምጣት መንግስቱ ምን ያህል ቁርጠኛ ነው የሚል ከባድ ጥያቄ ነው የጠየቀው። የአብይን ደም የሚያስቀምጥ ጥያቄ ማለት ነው። ስልጣን እንትን የሚያደርግ አለበለዚያ ሰላምን ልታገኟት አትችሉም የሚል ጥያቄ ነው። ሰምቼዋለሁ ከምላሹ ላይ መቲ የሱ ምላሾችና አንዳንድ ነገሮችን ከማለት በፊት ረጅም ሰዓት እንዳልይዝ አጠቃላይ በደሳለኝና በአብይ ምንትን ላይ አንቺ እስኪ የሆነ ነገር በይና ወደ ሌሎች ይሄዳለን።